ከወንጀለኞች ጋር ቁጭ ብለሽ ያገኘሁሽ አንቺ ነው። እኔ ስለ ልጅሽ ዝናብ ሳልል ፀሐይ ሳልል እንደፈለኩኝ በያገኘሁት ቦታ እየተንከራተትኩኝ ከከተማ ገጠር እንከራተታለሁ። አንቺ ይህን የመሰለ ቤት ውስጥ እየኖርሽ የራስሽን ህይወት አንቺ ልጅ ምንድን ነው የምትቀባጥሪው? ጠቀምኩሽ እንጂ ጎዳሁሽ እንዴ? ምንድን ነው ያልሽው? ምንድን ነው የሚባለው? በምን መንገድ ነው ልጠቅሚያት የምትችይው? ለምን ነው የምትጠቅሚያት? ቆይ ለምን ነው የምትጠቅሚያት? ለምን ነው የምትጠቅሚያት? ቆይ ለምን ሲባል ነው የምትጠቅሚያት? በቃ እኮ ጠቀምኩሽ የምትያት ለምን ነው የምትጠቅሚያት? የት ታውቂያታለሽ? አዳምጠኝ እስኪ አንተ ረጋ። ለምን ነው የማዳምጥሽ? አይደለም ሰው ናትና እንደምን አደርሽም ጎረምሶች ሲለቅፏት ማገላገሉ ትምህርት ቤት ስትሄድ ማለት የምን አንቺ ዛሬ አለ ከዛ ቤት ወጣሽው? በቃ አይደል ከበላይ ቤት ዛሬ ነው አልወጣሽው አይደለም? ለምን ነው እንደዚህ የምትተኛ? አይደለም ወይ እኔ የምጠይቅሽ መልሽልኝ። አዎ ስለዚህ አንቺ እቺ ልጅ እየታወሻል ነው የምትጠቅሚያት። ጠቀምኩሽ አይደለም የምትያት ምንድን ነው? ሁልጊዜ ጎረምሶች ሲያሳድዷት አገላግላታለሁ። ተናገር። ደብተሯን ሲበትኑ ለቅምላታለሁ። ክፍለ ሀገር አይደለም ያለ ነው ባይዘው አዲስ አበባ ነው ያለው። አዎ አዲስ አበባ የአዲስ አበባውን ነው እኮ የማወራ እኮ። አዲስ አበባ ምን ልትሰሪ መተሽ አንቺ? እሷ የምትኖርበት ሰፈር ሄደ ተማሪም አይደለችም የልጅ ናት እንጂ። ኧረ ይሄ ጉድ ነው። ምኑ ነው ጉድ? አንቺ ምን ቀባጥ? ሁሉንም ነገር ማወቅ ትፈልጋለህ አይደለ? ሁሉንም ነገር ሁሉንም አይደለ? ዋንኛዋ አለቃችን እሷ ናት። እራስሽ ማሚ፣ እራስሽ በቃ እራስሽ። ይህ ሁሉ ነገር ውስጥ የከተሽ አንቺ ነሽ። ምን ውስጥ በላይ ሆነና ተከቦት እንደሆነ ምንድን ነው ያልሽው? ዘበለት አንቺ ምንድን ነው ያልሽው? ዘበለት አብዳ ነው። አንቺ ለእኔ ንገሪኝ። ሳምራዊት ለእኔ ንገሪኝ። የምጠይቂው ነገር በላይ ማለት ነው። በላይ ልጁ አይደለም ተከፋ። አብዳ ነው። ልጄ ነው። ልጅሽ አይደለም ማሚ፣ ልጅሽ አይደለም። ዋነኛ